ሰላም ውድ የቻናሌ ቤተሰቦች፣ ዛሬ በሌላ ቪዲዮ እንደተለመደው ተገናኝተናል። በዚህ ቪዲዮ የማሳያችሁ በጣም አጭር ነገር ነው። የማሳያችሁ ስለ ኢንቪቴሽን ነው። ኢንቪቴሽን ምንድን ነው? ኢንቪቴሽን እንዴት እንሰራለን? ለመጀመሪያ ጊዜ ሰዎችን እዚህ ፕላትፎርም ላይ ከዚህ በፊት ይህንን አፕሊኬሽን ተጠቅመው የማያውቁ ሰዎችን እንዴት ለመጀመሪያ ጊዜ ኢንቫይት እናደርጋቸዋለን ወይንም ደግሞ እንዴት ወደዚህ ፕላትፎርም ተቀላቅለው ስራ መስራት ይችላሉ የሚለውን ነገር ግልጽ በሆነ ወደ ውስጥ እየገባሁኝ በስነ ስርዓቱ አሳያቸዋለሁኝ። ስለዚህ በቀጥታ ወደ ቪዲዮ እንሄዳለን። ስለዚህ ኢንቪቴሽን እንዴት እንሰራለን? ኢንቪቴሽን ማለት ባጭሩ ልጆችን ኢንቫይት ማድረግ ሌሎች ሰዎችን እዚህ ፕላትፎርም ላይ ከዚህ በፊት የማይሰሩ ሰዎችን ወይንም ደግሞ ይህንን አፕሊኬሽን ያላወረዱ ወይንም ደግሞ እየተጠቀሙ ያልሆኑ ሰዎችን ኢንቫይት አድርገን ወደዚህ ፕላትፎርም እንዲቀላቀሉ ማድረግ ነው ኢንቪቴሽን ማለት። ስለዚህ በመጀመሪያ ማሳያችሁ ልጆችን እንዴት ኢንቫይት እናድርግ፣ ኢንቪቴሽን እንዴት እንሰራለን፣ ምኑ ጋር ነው ገብተን ፖፖ ላይ ልጆችን ኢንቫይት እናደርጋለን የሚለውን አንድ ጊዜ ገብቼ አሳያችኋለሁ ማለት ነው። ስለዚህ ሰዎችን ወደዚህ ፕላትፎርም አዲስ የሆኑ ሰዎችን ወይንም ደግሞ ከዚህ በፊት ይህንን አፕሊኬሽን የማይጠቀሙ ሰዎችን ኢንቫይት ለማድረግ በመጀመሪያ ምንድን ነው የምናደርገው? እዚህ ጋር የኛ ፕሮፋይላችን አለች። ፕሮፋይላችን ላይ ነው በቀጥታ የምንገባው። ፕሮፋይላችን ላይ እንደምታዩትኝ ይሄው ገባሁኝ። ፕሮፋይላችን ላይ ገባሁኝ። ይሄ ነው የኛ ፕሮፋይል። ይሄው እዚህ ጋር ክሊክ አደርጋለሁ ማለት ነው። ክሊክ ካደረኩ በኋላ ይሄው እዚህ ጋር እንደምታዩትኝ ኢንቫይት የምትል በቀይ እናገኛለን። ኢንቫይት የምትል ይሄው ማርክ አድርጌላችኋለሁኝ። ኢንቫይት የምትል በቀይ እናገኛለን። እሷን አንድ ጊዜ ክሊክ አደርጋለሁኝ። እሷን አንድ ጊዜ ክሊክ አደርጋለሁ። ኢንቫይት የምትለዋን ከነካውኝ በኋላ በቀይ በትልቁ ኢንቫይት ነው የሚል አገኛለሁኝ በመቀጠል ማለት ነው። በመቀጠል ይሄው እዚህ ጋር እንደምታዩትኝ ኢንቫይት ነው የሚል በትልቁ ይሄው እዚህ ጋር እያሳየኋችሁ ነው። ኢንቫይት ነው የሚል አገኛለሁ ማለት ነው። እሷን አንድ ጊዜ ክሊክ አደርጋለሁ ማለት ነው። ኢንቫይት ነው የምትለዋን በምነካበት ሰዓት እንደዚህ እንደምታዩት ይሄው እዚህ ጋር እንደምታዩት አራት ሊንኮች ይመጣሉ። አራት ሊንኮች ይመጡልኛል። ላሳያችሁ እነዚህ ማለት ነው። እነዚህን አራት ሊንኮች እዩልኝ። 1 2 3 4 ሊንኮችን አገኘው ማለት ነው። ስለዚህ እነዚህ አራት ሊንኮች ማለት ሁሉም የኛ የራሳችን ሁሉም ሰው እዚህ ፕላትፎርም ላይ ኢንቫይት ነው ብሎ ከገባ በኋላ ያገኛል። ሁሉም የራሳችን ሊንኮች ናቸው ማለት ነው። ልጆችን ኢንቫይት የምናደርግባቸው ሊንኮች ናቸው። ሁሉም የራሳችን ናቸው፣ እንደ አማራጭ ናቸው። ከነዚህ የፈለግነውን አንደኛውን ሊንክ እንድንጠቀም ነው ማለት ነው። ስለዚህ እዚህ ጋር መጣና አንደኛውን ሊንክ ሼር የሚለውን እነካለሁ ማለት ነው። ይሄው እንደምታዩት እኔ የመጀመሪያውን ሼር አደረግ። እናንተ ከፈለጋችሁ የመጀመሪያውን፣ ሁለተኛውን፣ ሶስተኛውን ወይንም ደግሞ አራተኛውን ሊንክ ሼር ማለት ትችላላችሁ ማለት ነው። ይሄ እንደ አማራጭ ነው። ስለዚህ ሼር ካደረኩ በኋላ አሁን በቀጥታ የምመጣው እዚች ጋር መጣና ኮፒ ሊንክ የምትላለች ኮፒ ሊንክ አንድ ጊዜ እሷን ኮፒ ሊንክ የምትለዋን እነካለሁ ማለት ነው። ኮፒ ሊንክ አልኩኝ። ኮፒ ሊንክ ስለው እንደምታዩት እዚህ ጋር ኮፒድ ብሎ ያመጣልኛል። ከዛ በኋላ በመቀጠል አሁንም ድጋሜ ሼር እለዋለሁኝ። ሼር ስለው እንደዚህ አማራጮችን ካመጣልኝ በኋላ በቀጥታ የምነካው እዚህ ጋር እንደምታዩት ሞር የሚል አለ። ሞር። ስለዚህ እሱ ሞር የሚለውን አንድ ጊዜ ክሊክ አደርጋለሁ ማለት ነው። ክሊክ ሳደርገው የተለዩ ሌሎች አማራጮችን ያመጣልኛል። ይሄው እዚህ ጋር እንደምታዩትኝ ብዙ ዝርዝሮች አሉ። ፌስቡክ አለ፣ ቴሌግራም አለ፣ ለምሳሌ ያክል ዋትስአፕ አለ። ከፈለጋችሁ ደግሞ ኖርማል ቴክስት ሜሴጅ አለ ማለት ነው። የተሻለው አማራጭ ወይንም ደግሞ በደንብ አሁን ላይ በደንብ እየሰራ ያለው ዋትስአፕ እና ኖርማል ቴክስት ሜሴጅ ስትጠቀሙ ስለሆነ ቴሌግራም ላይ አትጠቀሙ፣ አሁን ላይ እየሰራ ስላልሆነ ማለት ነው። ስለዚህ አንድ ጊዜ ኮፒ አድርገን ይዘነዋል ሊንካችንን ማለት ነው። የፈለግነውን ሊንክ ከአራቱ አንዱን መርጠናል። ስለዚህ በቀጣይ የምናደርገው እዚህ ጋር መጣና ወይ በኖርማል ቴክስት ሜሴጅ ወይንም ደግሞ በዋትስአፕ ሁለቱም ብቻ በትክክል የሚሰሩትን ሁለቱ ስለሆኑ አሁን ላይ ዋትስአፕ ወይንም ደግሞ ኖርማል ቴክስት ሜሴጅ ላይ አንደኛውን ክሊክ እናደርግና ከዛ በኋላ ለፈለግነው ሰው ወይንም ደግሞ ኢንቫይት ለሚደረገው ሰው እንልካለን ማለት ነው። ይሄው ሼር አልኩኝ። አንድ ጊዜ ድጋሚ ላሳያችሁ። ሼር አልኩኝ። እዚህ ጋር ኮፒ ሊንክ አልኩት። ኮፒ ሊንክ ይችን ከነካው በኋላ ኮፒድ ይለኛል። ከዛ ሞር አልኩኝ። ሞር ስለው እንደዚህ ያመጣልኛል። ይሄው እዚህ ጋር እንደምታዩትኝ ሜሴጅ ላይ ገባው። ለምሳሌ ያክል በሜሴጅ መላክ ብፈልግ እንደዚህ ፓስወርዴን አስቀምጥና እዚህ ጋር ዝርዝሮች ይመጡልኛል። ኮንታክቴን ነው የሚያመጣልኝ። እዚህ ጋር የምፈልገውን ሰው መርጥና ከዛ በኋላ ሴንድ እለዋለሁኝ። በትክክል ሊንኩ ሰውየው ጋር ይደርሳል ማለት ነው። ሊንኩ ሰውየው ጋር ከደረሰ በኋላ ጨረስም ማለት ነው የኛን ስራ። ከዛ በኋላ ኢንቫይት የተደረገው ሰው
ያን ሊንክ በሚጫንበት ሰዓት ቀጥታ ወደ ፕሌይ ስቶር ይወስደዋል ማለት ነው። ከዛ ፕሌይ ስቶር ላይ ይሄዳል፣ አፕሊኬሽኑን ያወርዳል፣ ኢንስቶል ያደርጋል። ልክ እናንተ ከዚህ በፊት እንዳደረጋችሁትኝ ሬጂስተር አድርጎ የፊት አሻራ ሰጥቶ በቀጥታ ወደ ስራው ይገባል ማለት ነው። ከዛ በኋላ ከስራው ምንድነው የምናገኘው? ኢንቫይት አደረግን ሰዎች፣ ሊንኩን አስገባን። ከዛ በኋላ እኛ ከኢንቪቴሽን ምን እንጠቀማለን የሚለውን ደግሞ ለማወቅ ምንድነው የምናደርገው? እዚህ ጋር ሳንወጣ ከዚሁ ሳንወጣ ኢንቫይት ነው ከሚለው እዚች ጋር እንደምታያት እዚህ ጋር ሩልስ የምትላለች ሩልስ። ይሄ ማለት የኢንቪቴሽን ህጎቹ ምንድናቸው የሚለውን ነው። ስለዚህ እሱን አንድ ጊዜ ክሊክ እናደርጋለን። ሩልስ የሚለውን ክሊክ አደረኩኝ። ይሄው እንደምታዩትኝ ሙሉ በኢንቪቴሽን ምን ምን አይነት ጥቅሞች እንደምናገኝ ይሄው እዚህ ጋር በዝርዝር አምጥቶልናል ማለት ነው። እያንዳንዱን እየገባሁኝ ላስረዳችሁ። የመጀመሪያው ምንድነው? አንድን ሰው ኢንቫይት ካደረግን ለምሳሌ ምን ይላል የመጀመሪያው ህግ 30,000 ፖይንት የሚያስገኘው ማለት ነው። እኛ ሰዎችን ኢንቫይት አድርገን ከጋበዝናቸውና ወደ አፕሊኬሽኑ ከገቡ በኋላ ኢንቫይት የተደረገው ሰው the invited host ይላል earning reached $200 within 30 days ይላል። በ30 ቀን ውስጥ እኛ ኢንቫይት ያደረግነው ሰው $200 ከሰራ ወይንም ደግሞ $200 ሜክ ካደረገ እኛ ከፕላትፎርሙ 30,000 ፖይንት እናገኛለን ማለት ነው። ሁለተኛ $100 ከሰራ ኢንቫይት የተደረገው ወንድም ሊሆን ይችላል ሴት $100 በወር ውስጥ within 30 days ይችን ነገር በደንብ ያዙልኝ። በ30 ቀን ውስጥ $100 ከሰራ እኛ 20,000 ፖይንት ወይንም ደግሞ ኢንቫይት ያደረግናቸው በቀጥታ $100 በወር ውስጥ የሚሰሩ ከሆነ እኛ ከኢንቪቴሽኑ 20,000 ፖይንት ወይንም ደግሞ $2 እናገኛለን ማለት ነው። ሶስተኛ the invited host income reached $50 within 30 days በ30 ቀን ውስጥ $50 ከሰራ ደግሞ በድጋሚ አሁንም እኛ ወይንም ደግሞ ኢንቫይት ያደረግናቸው 20,000 እናገኛለን ማለት ነው። በመቀጠል $20 ከሰራ በ30 ቀን ውስጥ $20 ከሰራ እኛ ኢንቫይት ያደረግናቸው 10,000 እናገኛለን። ይሄ በወር ውስጥ የሰራውን መሰረት አድርጎ የሚሰራ ስሌት ነው። በቀጣይ ደግሞ ምንድነው? እኛ ኢንቫይት ያደረግናቸው ሰዎች ላይቭ ላይ ሲቀመጡ ይሄው እዚህ ጋር ደግሞ እንደምታዩትኝ ምን ይላል? ኢንቫይትድ ሆስት ኢንካም ሪች $20 እሱ አይተነዋል። እሱን እናልፈዋለን። ምን ያክል ዶላር በወር ይሰራል የሚለውን ስላየ ነው ማለት ነው። ኢንቫይትድ ሆስት ቱ ብሮድካስት ፎር 12 hours within 7 days ይሄ ማለት ደግሞ እኛ ኢንቫይት ያደረግናቸው ሰዎች በሳምንት ውስጥ አጠቃላይ ለ12 ሰዓት ብሮድካስት ካደረጉ ሚኒንግ ብሮድካስት ማለት ላይቭ ከተቀመጡ ማለት ነው። ላይቭ ከተቀመጡ በሳምንት ውስጥ ለ12 ሰዓት እኛ ኢንቫይት ያደረግናቸው ሰዎች ምን እናገኛለን ይላል? 30,000 ፖይንት ወይም $3 እናገኛለን ይላል። ሁለተኛ ለ8 ሰዓት ብሮድካስት ካደረጉ ማለትም በሳምንት ውስጥ አጠቃላይ በ7 ቀን ውስጥ ብሮድካስት ያደረጉት ወይንም ደግሞ ላይቭ የተቀመጡት አጠቃላይ 7 ሰዓት ከሆነ አሁን 8 ሰዓት ነው 7 ሰዓት ሳይሆን 8 ሰዓት ከሆነ በ7 ቀን ውስጥ እኛ ምን እናገኛለን ይላል? 10,000 እናገኛለን። ከዛ ውጭ 5 ሰዓት ከሆነ ብሮድካስት ያደረጉት ሌላ 10,000 እናገኛለን። 3 ሰዓት ከሆነ ሌላ 10,000 እናገኛለን። እነዚህን አጠቃላይ ስንደምራቸው ላይቭ የተቀመጡበትና በወር የሰሩትኝ $200 ከደረሰ ላይቭ ደግሞ የተቀመጡ አጠቃላይ 12 ሰዓት ከሞላ በ7 ቀን ውስጥ አጠቃላይ ይህንን ሁሉ ይደምርና 140,000 ፖይንት ወይንም ደግሞ $14 ከኢንቪቴሽን እናገኛለን ማለት ነው። ስለዚህ ይህንን ይመስላል የኢንቪቴሽን ህጉ። ነገር ግን እኔ ሳስረዳችሁ እጥር ያለውን ነገር ኢንቪቴሽን በተለየ መልኩ ምክንያቱም እንዳልኳችሁ $200 ነው የሚለው እስከ $200 ከሰራን ነው የሚለው $200 አንድ ሰው ከገባ በኋላ በሳምንት ውስጥ በወር ውስጥ ይህን ያክል ለመስራት ትንሽ የሚያስቸግር ነገር ስለሚሆን ምንድነው ሴቶችን ወንዶችን አትጋብዙ ማለት አይደለም። ከወንዶች በምን መልኩ እንደምታገኙ ወደ በኋላ ግልጽ አደርግላችኋለሁ። ነገር ግን በዋናነት ሴቶችን ኢንቫይት ስታደርጉ ሴቶችን ኢንቫይት ታደርጋላችሁ። ኢንቫይት የተደረጉት ሴቶች ደግሞ በቀጥታ በየቀኑ ለ3 ሰዓት ለሳምንት ወይንም ደግሞ ለ7 ቀን ላይቭ ይቀመጣሉ ያለምንም ማቋረጥ ማለት ነው። በቀን ለ3 ሰዓት አጠቃላይ ለሳምንት ወይንም ለ7 ቀን ይቀመጣሉ። ይሄ በሚሆንበት ሰዓት ኢንቫይት የተደረጉት ሴቶች እንዳልኳችሁ 3 ሰዓት ሲሞላቸው አጠቃላይ በሳምንት የተቀመጡት 3 ሰዓት ሲሞላ እኛ 10,000 እናገኛለን። 5 ሰዓት ሲሞላቸው ሌላ 10,000 እናገኛለን። 8 ሰዓት ሲሞላቸው ሌላ 10,000 30,000 ሆነ ማለት ነው። ብሮድካስት የሚያደርጉት ወይንም ደግሞ ላይቭ የሚቀመጡት ደግሞ በሳምንት አጠቃላይ 12 ሰዓት ሲሞላ 30,000 እናገኛለን። እነዚህን ስንደምራቸው 60,000 ወይንም $6 ይመጣል ማለት ነው። ስለዚህ በተለየ ሴቶችን ስለሚያበረታታ ፕላትፎርሙ ሴቶችን ኢንቫይት አድርጉ። ሴቶች ወደዚህ ፕላትፎርም እንዲቀላቀሉ ሊንክ እየላካችሁ ማስመዝገብ። ከዛ በኋላ በዚህ መልኩ
እስከ $6 ወይንም ደግሞ 60,000 አጠቃላይ የሚለው ህጉ እስከ $14 ነው ወይንም ደግሞ 140,000 ፖይንት ነው። ነገር ግን እሱ ያን ያክል እስከ ብሎ ስለሆነ ያስቀመጠው አፕቱ $14 ነው የሚለው ወይንም ደግሞ 140,000 ፖይንት ነው የሚለው ያን ያክል ተግባራዊ የሚሆንበት ነገር ስለሌለ በዋናነት ሴቶችን ኢንቫይት አድርጉ። ፐርፌክትሊ እነሱ ለ7 ቀን ማለትም ለሳምንት በየቀኑ 3 ሰዓት ላይቭን መቀመጥ የሚችሉ ከሆነ 60,000 ፖይንት ወይም $6 በቀጥታ እኛ እናገኛለን ማለት ነው። ስለዚህ ኢንቪቴሽን ይሄንን ይመስላል። ስለዚህ ልክ እንዳያችሁትኝ ኢንቪቴሽን ምን ይመስላል? ኢንቪቴሽን ምንድነው? ሰዎችን እንዴት ለመጀመሪያ ጊዜ ወደዚህ ፕላትፎርም ኢንቫይት አድርገን እናስገባ የሚለውን ግልጽ በሆነ ሁኔታ በዝርዝር ወደ ውስጥ እየገባሁኝ እንዴት ኢንቫይት እንደምታደርጉ አሳይቻችኋለሁ። በአጠቃላይ ስለ ኢንቪቴሽንም ነግሬያችኋለሁ። ከኢንቪቴሽን የሚገኘው ጥቅም ምንድነው? በምን መልኩ ልጆችን ኢንቫይት ብናደርግ እኛ ልንጠቀም እንችላለን የሚለውን በግልጽ ሁኔታ ነው ወደ ውስጥ እየገባ ያሳየኋችሁ። በቀጣይ ስለ ኤጀንሲ አስረዳችኋለሁ ወይንም ደግሞ ስለ ኤጀንሲ ቪዲዮ ይዤላችሁ እመጣለሁ። ከኢንቪቴሽን የሚገኘውን ጥቅም አሳይቻችኋለሁ። በቀጣይ ደግሞ ኤጀንሲ ምንድነው ወይንም ደግሞ ከኤጀንሲ የምናገኛቸው ጥቅሞች ምንድናቸው የሚለውን ነገር ዘርዘር ባለ ሁኔታ በሌላ ቪዲዮ በቀጣይ ይዤላችሁ እመጣለሁ። እስከዛ ሰላም ቆዩ።